الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه وسلم أجمعين. نحن نتعلم اللغة العربية لكي نفهم كتاب الله تبارك وتعالى وسنة رسول الله صلى الله عليه وسلم، لأن فهم اللغة العربية يكون معينا لفهم علوم الشريعة. لذلك نحاول قدر ما استطعنا أن نعرف اللغة العربية، أن نتعلم اللغة العربية معا إن شاء الله. بسم الله الرحمن الرحيم. اليوم 1446 هجري، 10 أشهر 29 أيام من شهر شوال. أقسام الكلمة العربية. أقسام الكلمة العربية. نتي أفان عربا برچون كينا نوف فايدة قداك مالف نتي ورّي إسلام ثاني الددوريدان قرآن خبته جتشا، سنة رسول عليه الصلاة والسلام خبته جتشا، علوم الشريعة الددوريدان خبته جتشا. أفان عربا هنگ دندتي كيناتين وان ربي نبرسيس ججباني والبرسيفني والقابسس وان كمنو في إن شاء الله أسرت سجنتا جباب دوتي كوتك جل كبيجرا نما والهبتشيسو نما هبتي والهبتشيسو ربنا وتاسسو. بسم الله الرحمن الرحيم. أقسام الكلمة العربية. قود كلمة عربة. أقسام الكلمة العربية. قود كلمة عربة. قود كلمة عربة. إسجدون جلقنا. درا درسو النحوي جتشي النحوي جتكوني جتشي كون النحوي جتشي النحوي جتكوني قواعد يعرف بها وظيفة كل كلمة داخل الجملة وضبط أواخر الكلمات وكيفية إعرابها. نحوي جتشون قوت من قوتتي سيروتا اتباكم وظيفة كل كلمة داخل الجملة. وظيفة جتشون قولي هندوما جتشا جملة كيستي جملة فان عربا كيستي بيكم كلمان تكا جملة عربا كيستي جهين سين قبضو مالي جنة اتبين نحوي كما جتشون. اللي برامو وضبط أواخر الكلمات. نحوي جتشون توكو كلمان تكا جهين سين قبضو أفان عربا هاسو أفان عربا كيستي جتشي تكا جهين سين قبضو مالي جنة كان اتين قرنة بينو علمي نحوي جتامو كناني بيننا جتشون. اللي برا وضبط أواخر الكلمات. آخر كلمات رفعي تأو أكسما نسبي تأو أكسما جري تأو أكسما جزمي تأو كانتين بينو نحوي سجد مكانام بيننا جتشون. إني برا وكيفية إعرابها. كيفية أكاتا جتشوتا كان إعراب قول أكاتا اتدبن أكاتا إرى تعبير قولي جتشتوك إبسو دندينو اتنهو بنا جتشون. نحوي جتش جدامو إسا كان فكاتا جتشون. نحوي جتش جدامو كن إسا كان فكاتا نما هبتي والهبتيسو ربنا وحالتاسسو. ما شاء الله إنيا بتلي مسلموች ዲናችንን የበለጠ ለማወቅ የአላህ ቁርአንን የበለጠ ትርጉሙን ለመረዳት እንደዛው የነብያችን አለይሂ ሰላቱ ወሰላም ሱና ወይም ሐዲስን የበለጠ ለመረዳት የአረብኛ ቋንቋ ዕውቀትን ማግኛት ግድ ይለናል። በተቻለን መጠን መቼም ዕውቀት አያልቅም፣ ዕውቀት ገደብ የለውም። ዕውቀት መጀመር እንጂ መጨረስ አይቻልም። በህይወቱ አንድ ሰው 1000 ዓመት ዕውቀትን ይፈልጋል ቢል ዕውቀቱን ድንበሩን ሊደርስ አይችልም። እኛም ሙስሊሞች በተቻለን መጠን የተወሰነ ያክልም ቢሆን እኛ ሙስሊሞች አረብኛ ቋንቋን ለማወቅ የተቻለውን ያክል ሙከራ ማድረግ ግድ ይለናል። ይህንን
ይሄንን ሐሳብ የበለጠ ከግቡ ለማድረስ ይሄንን ሐሳብ የበለጠ ከግቡ ለማድረስ እኔ በተቻለን መጠን የሚያንቃትን ነገር ለማስተላለፍ ሙከራ አድርጋለሁ። ይሄንን ፕሮግራም ጀምራለሁ። አላህ ከወፈቀን ያንዳንዱን ፕሮግራሞችን እየተከታተልን ለመማር ሙከራ እናደርጋለን። እንድትከታተሉኝ በአላህ ስም ይጠይቃችኋለሁ ማለት ነው። አቅሳሙል ከሊመት አልዓረቢያ የአረብኛ ቋንቋ ክፍፍል የአረብኛ ቋንቋ ክፍፍል ቃላቶችን እንዴት አድርግ ክፍፍል በስንት ቦታ እንደተከፈሉ ይሄንን እናያለን ማለት ነው። ነህው የምትለው ቃል ነህው ማለት ምንድነው ጥቅሙ የሚለው قواعد يعرف بها وظيفة كل كلمة وكيفية إعرابها እና ነህው ማለት ቀዋዒድ ስርዓት የቃላትን የአረብኛ ቃላትን ሁኔታ የምንረዳበትና የምንመራመርበት ማለት ነው። ነህው ማለት ቃላቱ ምንድነው? ሙብተዳ ነው? ኸበር ነው? ወይስ ምንድነው? ፋኢል ነው ወይስ መፍዑል ነው የሚለውን የምንረዳበት ስርዓት ደንብ ማለት ነው። ዳኺል ጁምላ ማለት በጁምላ ውስጥ አረፍተ ነገር ውስጥ የአንድ የአረብኛ ቋንቋ ቃላት ምንን እንደሚገልጽ የምንረዳበት ስርዓት ትምህርት ነው ማለት ነው። እንደዛም ወደብቱ አዋኺል ከሊማት የአረብኛ ቋንቋ መጨረሻው ላይ ምን እንደሆነ የምንረዳበት ስርዓተ ትምህርት ማለት ነው ነህው ማለት። እና ስርዓተ ትምህርት ለምሳሌ ዳማ መጨረሻ ላይ ዳማ ከሆነ ምንድነው? ምን ስለሆነ ነው? ፈታ ከሆነ ምን ስለሆነ ነው? ከስራ ከሆነ ምን ስለሆነ ነው? ጀዝም ወይም ስኩን ከሆነ መጨረሻው አንድ ቃል ላይ ስኩን ከሆነ ለምንድን ነው የሚለውን የምንረዳበት ነው ነህው ማለት የምንረዳበት ስርዓተ ትምህርት ነው በአረብኛ ቋንቋ ውስጥ። ሌላው ወከይፍየቱ ኢዕራቢሃ ማለት የአረብኛ ቋንቋ ንግግሮችና ኢዕራቦችን የበለጠ የምንረዳበት ስርዓተ ትምህርት ማለት ነው። ነህው ማለት እችን ትገልጻለች ማለት ነው። እና የነህው ጥቅሙ ምንድነው? አንደኛ የአረብኛ ቋንቋ በአረፍተ ነገር ውስጥ ቦታው ስርዓቱ ምንድነው ብለን የምናውቅበት እውቀት ነው። ሌላው መጨረሻው ላይ ዶማኑ ፈታኑ ከስራኑ ወይም ስኩን ነው ብለን የምንረዳበት ስርዓተ ትምህርት ነው ነህው ማለት። ሌላው ኢዕራብ የምናደርግበት ኢዕራብ ማለት ለምሳሌ ጃአ ዘይዱን ካል ጃአ ፊዕሉ ማዲ መብኒ ዐለል ፈትህ ዘይዱን ፋዒሉን መርፉዑን ወላመቱ ረፍዒ ደመቱን ዛሂረቱን ፊ አኺሪ ብለን የምንገልጽበት ማለት ነው። ወከይፍየቱ ኢዕራብ ማለት ይሄን ይመስላል። አላህ ይወፍቀንና ይህንን ትምህርት ስርዓተ ትምህርቱን ማሻአላህ አላህ ካለ እንከታተላለን። እንድትከታተሉኝ በአላህ ስም ጋብዛለሁ፣ በአላህ ስም ይጠይቃለሁ። ለምን ቢባል እንጠቃቀም። እስቲ የምናውቃትን በውስጣችንን ያለውን ብንሞት እንኳን ለሌላው ዓለም እንዲስተላለፍ ለሌላው አካባቢ እንዲተላለፍ በተቻለን መጠን እንረዳዳ። ለምን ضعف الطالب في علوم الشريعة ضعفهم في اللغة العربية عند የሸሪዓ ተማሪ የእስላማዊ አስተምሮ ተማሪ በጣም ደካማ ሊሆን የሚችለው የአረብኛ ቋንቋ ምንነትን ሳይረዳ ሲቀር ነው ማለት ነው። የአረብኛ ቋንቋ ምንነትን በተቻለ መጠን ያልተረዳ ከሆነ ያንን ዕውቀት የበለጠ ሊረዳ አይችልም። ስለዚህ በተቻለን መጠን የአረብኛ ቋንቋ ትምህርትን ባለኝ ዕውቀት ትንሽም ብትሆን ባለኝ ዕውቀት ለማስተላለፍ በአማርኛም በኦሮምኛም ለማስተላለፍ ሙከራ ስለሚያደርግ በቻናል ዩቲዩብ ላይ እንድትከታተሉ በአላህ ስም ይጋብዛለሁ። ወሰለላሁ ዐላ ነቢይና ሙሐመድ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።